ሰላም አለይኩም ወራህመቱላሂ ወበረካቱ። ድና የተከበራችሁ የሷሊሃ እናት ቤተሰቦች እንዴት ናቸው? እኔ ደህና ነኝ አልሐምዱሊላህ። እናንተ እንዴት ናቸው? እኔ በጣም ደህና ነኝ አልሐምዱሊላህ። ኢንሻአላህ ላይክ እያረጋችሁ በመጀመሪያ ስትገቡ ዛሬ ደግሞ የማሳያችሁ ጌማት ይሆናል። ጌማት ሁሌኛ የምናውቀው ወይም ደግሞ ሁልጊዜ የምንሰራው ጌማት በሽስሙ ነጭ ዱቄትና ካሜራ ኪንግ ፓውደር ምናምን አቀላቀላም ብቻ ነው የምናውቀውና እስኪ ደግሞ ዛሬ ይሄ እኔ አሰራር ነው ላሳያችሁ። ሴትዬ በጣም ነው የምትወደው። እንዲሁም ደግሞ ዘይት እንዳይዝና ዘይት እንዳይኖረው በጣም ያግዛችኋል። ሀቂቃ እኔ በጣም ነው ለራሴ የወደድኩት። አንድ ድንችና አንድ ሽንኩርት ያስፈልገናል። ወደ አሰራሩ ላሳያችሁ። በመጀመሪያ ጊዜ ይሄን ትገሽሩታላችሁ በጣጥሱን እንደዚህ ከገሸርኩት ካጠብኩትኝ በኋላ ካላጥኩትኝ በኋላ ትንሽ ውሃ አድርጌ እጥደዋለሁ። እሳት ላይ ያደርገዋለሁ ማለት ነው። እንደዚህ ጥጆ ማለት ነው። እና ትንሽ ከተንፈቀፈቀ በኋላ ያሳያችኋለሁ ደግሞ እንደሚሆን ኢንሻአላህ። ተከታተሉኝ። ሼር ሰብስክራይብ እያደረጋችሁ አግዙኝ። አዲስ ጀማሪ ነኝ ኢንሻአላህ እላችኋለሁ። እና እንደዚህ ሽንኩርቱን ከልጨ በጣም ትንሽዬ ሽንኩርት ነው ያደረኩትኝ። እንደዚህ ልጨ አጥቤ እዚህ አስገብቼዋለሁ። ትንሽዬ ነው የሚበቃው ለመፍራት ማለት ነው። እሺ እዚህ የሚያስፈልገኝ ዱቄት ነው። እናንተም ትጠቀሙት ምን አይነት ዱቄት እንደሆነ አላውቅም። እኔ ፎም የሚባለው ዱቄት ነው። በጣም ቆንጆ ግን ይሄ ምን ነበር ስሙ ኩዌት የሚባለው ነው ቆንጆ። ሰዎች ያመጡት እንዳጋጣሚ ነው። ርካሽም ስለሆነ መሰለኝ ይሄ ያስፈልገኛል። እንደ ተጠቅሜ ያለውን ከዛ እዚህ ደግሞ ፓኪንግ ፓውደር አለኝ። እዚህ ጥሩ ጨው ምልህ አለኝ ጨው ማለት ነው። እዚህ ደግሞ ካሜራ ማለት ነው። የሚያስፈልጉ ነገሮች እነዚህ ብቻ ናቸው። ከፈለጋችሁ እናንተ እንቁላል ማድረግ ትችላላችሁ። እንቁላል ካረጋችሁ ቫኒላ ማድረግ ትችላላችሁ። ለሽታው እንቁላሉ ሽታው ስለሚወጣ ማለት ነው። እኔ ግን የምጠቀመው እነዚህን ብቻ ነው። እሺ እንደዚህ ምናልባት ከታያችሁ እንደዚህ ካፈላሁትኝ በኋላ እና ከበሰለልኝ በኋላ ድንቹ በጣም ባይበስልም ትንሽዬ ነው ሰዓት የሚፈልገው። እንደዚህ ካበሰልኩት በኋላ ኸላጥ አለኝ። ኸላጥ ውስጥ አስገብቼ ፈጫዋለሁ ማለት ነው። ሀቂቃ በጣም ነው የሚጣፍጠው። ድንቹና ሽንኩርቱ ዘይት እንዳይኖረው ነው የሚያደርገው። ገብቷችኋል? ዘይት ሲኖረው ደግሞ አንደኛ እንግዳ ፊት ራሱ እንትን አይደለም። ብዙ ጊዜ ለበን ነው የምናደርገው ዘይት ምናምን እንዳይኖረው። እኔ ግን ብዙ ጊዜ የምጠቀመው ድንች ነው። እሺ የኛው ከላጥ እምቢ ብሎኝ ሌላ ከላጥ ነው የተጠቀምኩት። እንደማይሰራ አላውቅም ነበረ። ከዛ እንደዚህ ፈጫሁት ማለት ነው። ቀጥታ ወዴት ነው ገለብጠው? ወደ ዱቄቱ ማለት ነው። ካሜራውን ደግሞ ከፈለጋችሁ እዚህ ማድረግ ትችላላችሁ፣ ከፈለጋችሁ እዚህ ማድረግ ትችላላችሁ። ፓኪንግ ፓውደሩን እዚህ ከፈለጋችሁት ማድረግ ትችላላችሁ። አሁን እኔ ፓኪንግ ፓውደሩን ማጥረጫውን ካሜራውን ወደዚህ ላደርግ ነው ማለት ነው። እና እንደዚህ አራኩትኝ። እዚህ ጋር ካሜራዬን አድርጌያለሁ። አንድ ሾርባ ማንኪያ ካሜራ፣ አንድ ሾርባ ማንኪያ ጨው መለህ፣ አንድ ሾርባ ማንኪያ ደግሞ ፓኪንግ ፓውደር አድርጌያለሁ። ድንቼን እዚህ አድርጌያለሁ። እስኪ በአንድ እጄ እየቀረጽኩ በአንድ እጄ ስለምሰራ ካረቁ በኋላ ላሳያችሁ። አሁን ይሄ አንድ ድንች ነው፣ ግን አንድ ድንች አይመስልም። ብዛት ያለው ነው የሚመስለው። ማሻአላህ ሽታው ራሱ በጣም ነው የሚያውደው። ምክንያቱም ሽንኩርቱ ስላለ ስትበሉት ራሱ በኪሽና የተሰራ ነገር ነው የሚመስለው። ሽታው ወይም ደግሞ ጣዕሙ በኪሽና የተሰራ ነገር ነው የሚመስለው። ምክንያቱም ሽንኩርት ስላረኩበት ማለት ነው። እና እንደዚህ ነው። አሁን ውሃይና አምጥቼ አወካዋለሁ። እሺ በዚህ መልኩ አኩቼ ጨርሻለሁ። እንግዲህ ከ30 ደቂቃ ከአንድ ሰዓት በኋላ መልሼ መስራት እችላለሁ። ጌማት በነገራችን ላይ ብዙ ሰዓት አይፈጅም። ልክ ከተቦካ ከ30 ደቂቃ በኋላ ራሱ ኩፍ ይላል። ያን ያክል ሰዓት አይፈጅም። በተለይ ረመዳን ላይ እኔ አሁን ብዙ ጊዜ ማቦካው ጌማት በጣም ቆይቼ ነው። ከአሱር በኋላ ምናምን አካባቢ በጣም ቆይቼ ነው ማቦካው። የፈጣየር ሲሆን ነው እንጂ ቶሎ ብዬ ማቦካው ይሄ ቆያለሁ። እና ከትንሽ ቆይታ በኋላ እንገናኝ። ሰላም ሁኑ። መጨረሻውን ደግሞ አሳያችኋለሁ እንዴት እንደሚያምር። እንደገና ደግሞ እንደዚህ የሆነ ገርማሽ የሚሉት እኮ አለ አረቦቹ፣ የሆነ ድርቅ ያለ ማለት ነው። እንደዛ ነው የሚሆነው ጌማቱ። የሆነ ሲበሉት እንደዚህ እንደ ማስቲካ አይሆንም፣ ደረቅ ነው የሚሆነው። በጣም ቆንጆ ነው። አሳያችኋለሁ። ኢንሻአላህ ተከታተሉ።
ሰላም ሰላም፣ እንዴት ናችሁ? ተመልሼ መጥቻለሁ። በዚህ መልኩ እየጠበስኩ ነው። ኢንሻአላህ ትንሽ መብራቱ ላይ ይታያችሁ ይችላል። የራሴን መብራት አብርቼው ነው እንጂ ቤቱ ትንሽ በጣም ዳይፍ ነው መብራቱ። ለቪዲዮ ለመስራት አይመቸኝም እና በዚህ መልኩ እየጠበስኩት ነው። መጨረሻውን ደግሞ አሳያችኋለሁ። እና በዚህ መልኩ ሰርቼ ጨርሻለሁ። ማር ነው የማረግበት፣ ይሄን አይነት ማር ማለት ነው። እነሱ ማር ነው የሚፈልጉት። ይሄ በስኳር ምናምን የሚሰራውን ሰርቼ አላውቅም። ይበሉት በዚህ ነው ማለት ነው። በጣም ነው የሚጣፍጠው። በሽንኩርትና በድንች ጌመት የማይጠበስ የሚመስላችሁ እንግዲህ ይጠበሳል። እና እየገባችሁ ሰብስክራይብ፣ ላይክ እያደረጋችሁ አበረታቱኝ። አዲስ ጀማሪ ነኝ ወዶችዬ። ከዛ ይሄን ሰርቻለሁኝ እዚህ ይሄ ደግሞ ከልያ በዛዕተር ነው። ብዙ ጊዜ የሚወዱት የኔ ሰዎች በዛዕተር ነው እንጂ እንደዚህ በእንትን በአሰል ወይም ደግሞ በስኳር ምናምን በንስቱላ አይወዱም። እዚህ ጋር ደግሞ ይሄን ሰርቻለሁ። የረመዳን ምግቦች ናቸው እና ስለምታበረታቱኝ አመሰግናለሁ ውዶችዬ። ጀዛኩምላሁ ኸይረን። ላይክ ሸር እያረጋችሁ አበረታቱኝ ኢንሻአላህ። ይሄን ይመስላል ጌማታችን። በጣም ቆንጆ ነው። በዛ ላይ ደግሞ ልክ እንደ ብስኩት ነው። በጣም አይደርቅም፣ በጣም ደግሞ ለስለስ አይልም። የሆነ ካፋችን ራሱ የሆነ ዳማስቲካ የሚሆነው ነገር ያ ነገር የለም። ገብታችኋል? ሽንኩርትና ድንች ስላለው ማለት ነው። በጣም ቆንጆ ነው። ከወደዳችሁት ላይክ፣ ሰብስክራይብ እያደረጋችሁ አበረታቱኝ። ወዳችኋለሁ። ባይ ባይ።